subscribe to my channel. ሰላም ተማሪዎች አሁንም ከዛ ከ61ኛው ጥያቄ ቀጠለ ግራመር ፓርት እየሰራ ነው ማለት ነው። ኩዌስችን ነምበር 61ን እናጠቃልልና እንስራ። ኩዌስችን ነምበር 61 blank a book I would prepare for the test። ይህ እንደምታዩት የኮንዲሽናል ሰንተንስ ታይፕ ነው። ታይፕ ቱ ነው የወጣው። ሜን ክሎዙ I would prepare for the test የሚለው ተሰጥቶናል። ሜን ክሎዙ would ፕላስ ቨርብ ዋን ነው። ስለዚህ ምን እንጠብቃለን? ኢፍ ክሎዙ ላይ ታይፕ ሲምፕል ፓስት የሆነ እንጠብቃለን ማለት ነው። ሲምፕል ፓስት ኤ ሃድ ሲምፕል ፓስት አይ ሃድ ኤ ቡክ ማለት ነው። ቢ ሃቭ አይ ኤ ቡክ ያው ይሄ አይ ሃቭ ማለት ነው። ሲምፕል ፕሬዘንት ነው፣ መልስ አይሆንም። ሲ ሃድ ይሄ ፓስት ፐርፌክት ስለሚሆን መልስ አይሆንም። ዲ ሃቪንግ ይሄም መልስ አይሆንም። መልሳችን ኤ ጋር ያለው ሃድ ነው። አይ ሃድ ኤ ቡክ አይ ውድ ፕሪፔር ፎር ዘ ቴስት። ኢፍ ክሎዙ ኢንቨርዥን ስለሆነ ነው ኢፍ የሌለችው፣ ለዛ ነው። ኢንቨርዥን ባይሆን ኖሮ ኢፍ ትመጣ ነበረ። ኢፍ አይ ሃድ ኤ ቡክ አይ ውድ ፕሪፔር ፎር ዘ ቴስት የሚለው ኢፍን ካጠፋናት ሃድ አይ ኤ ቡክ አይ ውድ ፕሪፔር ፎር ዘ ቴስት ይሆናል ማለት ነው። ዚስ ኢዝ ኮልድ ኢንቨርዥን። ስለዚህ መልሱ ኤ ያለው ነው። 62 but for the weather I would have gone to the cinema. This means but for the weather I would have gone to the cinema ማለት ምን ማለት ነው? A I went to the cinema because the weather was sunny. B I went to the cinema because the cinema was good. C I didn't go to the cinema because the weather was bad. D I didn't go to the cinema because I didn't know the cinema. ይህ እንደምንመለከተው but for the weather ማለት በዚህ በአየር ኮንዲሽኑ ምክንያት በአየር ጸባዩ ምክንያት I would have gone to the cinema ነው። ታይፕ 3 I would have gone to the cinema ማለት ውድ ሃቭ ፕላስ ቨርብ 3 ነው አይደል? ታይፕ 3 አለበትኝ። ስለዚህ መጥፎ የአየር ጸባይ ስላለ አልሄድኩም ነው ሲኔማ። ሚኒንጉ እንደዛ ነው። መጥፎ የአየር ጸባይ ስላለ አልሄድኩም ነው። እንምጣ I went to the cinema because the weather was sunny። ሲኔማ ሄጃለሁ ምክንያቱም የአየሩ ጸባይ ፀሐያማ ስለነበረ የሚል የለም። ፀሐያማ ይሁን አይሁን ብቻ ግን I would have gone to the cinema የሚለው አለመሄዱን ይናገራል። but for the weatherም እንዲሁ ኔጋቲቭ ነው ይናገራል። B I went to the cinema because the cinema was good። ይህም አይሆንም። ሄጃለሁ አሪፍ ስለነበረ አልሄድም። C I didn't go to the cinema because the weather was bad። ያ መልሱ ሲ ጋር ያለው I didn't go to the cinema but for the weather ይላል። I didn't go to the cinema because the weather was bad but for the weather የሚለው the weather was bad ዌዘሩ ጥሩ አለመሆኑን ይነግረናል። I would have gone to the cinema ደግሞ ብሄድ ደስ ይለኝ ነበር ነው። ሲኔማ ላይ ብሄድ ኖሮ ነው። ስለዚህ I didn't go to the cinema እንዳልነው ታይፕ 3 would have ፕላስ ቨርብ 3 or could have or should have ፕላስ ቨርብ 3 ታይፕ 3ዎች ሚኒንጋቸው በሲምፕል ፓስት ነው ብለናል ባለፈው ፓርት ስንሰራ ታስታውሱ ከሆነ። ስለዚህ ይሄው I would have gone to the cinema የሚለው ሚኒንጉ I didn't go to the cinema የሚለው በሲምፕል ፓስት። ስለዚህ መልሱ ሲ ነው ማለት ነው። ዲ I didn't go to the cinema because I didn't know the cinema ስለማላውቀው ሳይሆን ምክንያቱም ወይዘሩ ስላልተመቸ ነው ተቀምጧል ላይ። neither she nor her classmates blank attentive in class yesterday. A are B were C was D have been። እዚህ ጋር እሷም የእሷ ክላስሜቶችም ዳሽ አቴንቲቭ ኢን ክላስ የስተርዴይ ነው። የስተርዴይ የምትለዋ ክሉ ነች። ሲምፕል ፓስት መሆኑን ታመለክተናለች። ስለዚህ አር ሲምፕል ፕሬዘንት አይሆነ። ቢ ዌር በትክክል መሆን ይችላል። ሲ ወዝ ክላስሜትስ ስላለ ክላስሜትስ ፕሉራል ነው። ስለዚህ ወዝ አይሆንም። ዲ ሃቭ ቢን ፕሬዘንት ፐርፌክት አይሆንም። መልሱ ቢ ዌር ነው ማለት ነው። 64 the tea is too hot to drink this implies the tea is too hot to drink this implies A we can drink the tea because it was not cold. B the tea was very hot but we can drink it. C we cannot drink the tea because it's burning. D the tea is quite hot so we can drink it እያለ ይቀጥላል። the tea is too hot to drink ማለት የሚያመለክተው ምን ማለት ነው? በጣም ቱ ማለት ቬሪ ማለት ነው። እዚህ ጋር ደብል ኦ ያለባት ቲ ኦ ማለት ቬሪ ማለት ነው። the tea is very hot to drink ለመጠጣት በጣም ይባላል እንደማለት ነው። ምን ማለት ነው? ስለዚህ
አልጠጣነውም ማለት እኮ ነው። በጣም ሆት ነው ማለት አልተጠጣም ማለት ነው። we can drink the tea because it was not cold ስላልቀዘቀዘ ጠጥተናል ማለት አይደለም። ቢ the tea was very hot but we can drink it ሞቃት ቢሆንም እንኳ ጠጥተነዋል ነው። ይሄም አይሆንም። ሲ we cannot drink the tea because it's burning ያቃጥላል አልጠጣነውም ማለት ነው። ሆት ማለት ቬሪ 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 ማለት ነው። ቬሪ ቬሪ ሄት የሆነ ነገር ደግሞ መጠጣት ስለማንችል ምንድነው የምንለው? ሚኒንጉን ኢምፖሲቢሊቲውን ለመግለጽ ስለሆነ እዚህ ጋር የተጠቀመው we cannot drink the tea because it is burning የሚለው ሲጋ ያለው መልስ ይሆናል ማለት ነው። ኮሽ ነምበር 65 እዚህ ጋር husband someone is knocking at the door wife I blank it A I'm going to open B I'm opening C will be opening D will open someone is knocking at the door ምን ማለት ነው? የሆነ ሰው በራችሁን እየቆረቆረው ነው። so wife I blank it A I'm going to going to እና የዊልን ልዩነት እንዴት እዚህ ጋር ይሄን ጥያቄ ከመስራታችን በፊት going to for already ፕላን የተደረገ አክሽን ነው የምንጠቀመው። አክሽኑን ከአሁን በፊት ፕላን አድርገን ካስቀመጥ ነው። at the time of speaking የምንወስነው ውሳኔ ከሆነ ደግሞ will ነው የምንጠቀመው። ለምሳሌ ይቺ ሴት እኔ ዋይፋ ማለት ነው እኔ ልክፈተው ያለችው ምኑን ሰምታ ነው? በሩ ሲቆረቆር ስለሰማች ብቻ ነው። ከአሁን በፊት ማን ይምጣ በር ገና ውጭ ላይ ስለሆነ የሚቆረቆረው አላወቀችም። at the time of speaking at the time of action የሚወሰን ውሳኔ ከሆነ will ነው የምንጠቀመው። already planned ያልተደረገ አክሽን ማለት ነው። ስለዚህ ይሄ at the time of speaking ስለሚሆን or at the time of action ስለሚሆን will ነው የሚሆነው። I'm going to open I'm opening እያለ ይቀጥላል። ስለዚህ going to እናስወጣልና አይሆንም ማለት ነው። spontaneous decision ነው ብለናል። አይሄን C will be opening D will open መልሱ D ነው will open ነው። ምንድነው አልነ? spontaneous decision ነው። at the time of speaking at the time of action የተወሰነ ውሳኔ ስለዚህ will ነው። I'm going to for premeditated plan or already planned የተደረገ action ነው or fixed arrangement ማለት ነው። ለምሳሌ I'm opening የሚባለው ምን ሲሆን ነው? ፊክስድ የሆነ አሬንጅመንት ጀስት የሆነ ሰው እንደሚመጣ ቀጠራ ምናምን እንትና መጣች ሲባል ልትከፍት አይ አም ኦፕኒንግ የከፈትኩልሽ ነው ኦር የከፈትኩልሽ ነው ይባላል። ይሄ ፊክስድ የሆነ አሬንጅመንት ሲሆን ነው። ስለዚህ አይሆንም ማለት ነው። 66 The teacher has picked up a piece of chalk he blank short notice on the blackboard A will write B writes C is going to write D is writing ቲቸሩ ፒስ ኦፍ ቾክ ወስዶ ከወሰደ ምን ሊል ነው? ሊጽፍ ነው። ፕሪሚዲየትድ ኢንተንሽን አለ እዚህ ጋር ወይም ደግሞ ኤቪደንስ አለን። አሁንም ዊልና ጎንጉትን የመጣው ጥያቄው ግን የኛ ኤቪደንስ መምህሩ ቾክ ይዞ መሄዱ ምን ሊል እንደሆነ ያሳውቀናል። ሊጽፍ እንደሆነ ማወቅ እንችላለን። ስለዚህ ምን እንደምንለው ኤ ዊል ራይት ነው። ዊል ራይት ምንለው እንትን ጋራንቲ ባይኖረን ነው ወይም ደግሞ ለዚህ እንደ መረጃ እንደ ኤቪደንስ የምናቀርበው ባይኖረን ነበር። at the time of speaking at the time of action አይደለም እየተወሰነ ያለው ቾክ ከያሰ ሊጽፍ ነው። ስለዚህ will write የሚሆነው መልስ አይሆንም። be writes simple present ነው መልስ አይሆንም። is going to write መልሱ is going to write ነው። he is going to write short note on the blackboard ለምን going to አልነው? አክሽኑ ኤቪደንስ አለው። ቾክ መውሰዱ ኤቪደንስ ስለሆነ ማለት ነው። መልሱ ሲ ነው። ዲ ኢዝ ራይቲንግ ያው ኢዝ ራይቲንግ ሃፕኒንግ አሁን እየተከሰተ ያለ ነገር ሲሆን ነው እንትን የምንለው እንጂ ዊል ቢ ላይ የለም። ኢዝ ጎይንግ ቱ ላይ አይደለም። መልሱ ሲ ነው የሚሆነው። ኮሽን ነምበር 67 it is time we blank for school past subjective ማለት ነው። A leave B left C have left D have left ሲምፕል ፓስት ነው። ባይ ዘ ዌይ ኢትስ ታይም ከተባለ ሲምፕል ፓስት ነው የሚጠቀመው። ኢትስ ታይም ከተባለ ኢትስ ታይም ዊ ሌፍት ፎር ስኩል ኢትስ ታይም ቱ ጎ ጀስት ኢትስ ታይም ቱ ዌንት ኢትስ ታይም ከመጣ ሲምፕል ፓስት ነው የሚሆነው ብለናል። ስለዚህ መልሱ ቢ ጋ ያለው ሌፍት ነው ማለት ነው። ኮሽን ነምበር 68 this is my mother blank I always like to live with A who
ቢ ዛት፣ ሲ ሁም፣ ዲ ሁዝ። ይህ ጥያቄም ሪሚዲያል ኤግዛም ላይ መጥቶ የነበረ በባለፈው የሰራ ነው ጥያቄ ማለት ነው። የተቀየረው እንትኑ ብቻ ነው። ያነውም የሁንና የዛትን ሪላቲቭ ክሎዝ ማለት ነው። ሪላቲቭ ክሎዝ ዲፋይኒንግ እና ነን ዲፋይኒንግ ተብሎ በሁለት ይከፈላል ብለናል። ዲፋይኒንግ ሪላቲቭ ክሎዝ ማለት ኮማ የሌለው ከሰንተንሱ አንድን ወርድ መቀነስ የማንችል ማለት ነው። ዲፋይኒንግ ሪላቲቭ ክሎዝ ከሆነ ነን ዲፋይኒንግ ሪላቲቭ ክሎዝ ከሆነ ደግሞ ኮማ አለው። ከሰንተንሱ ላይ ወርድ ብንቀንስ እንኳ ሰንተንሱ የሚኒንግ ለውጥ አያመጣም ብለናል። ስለዚህ ለዲፋይኒንግ የሚያገለግል ምንጊዜም ዛት ነው። ዛት ለዲፋይኒንግ ብቻ ነው፣ ለነን ዲፋይኒንግ አይሆንም። ወይም ኮማ ካለ ዛት አንጠቀምም። ሁ ግን ለዲፋይኒንግም ለነን ዲፋይኒንግ የምንጠቀመው ብዙ ጊዜ የምንጠቀመው ለነን ዲፋይኒንግ ነው ብለን አይተናል ልዩነቱን። በዛ መሰረት this is my mother ኮማ ብላንክ I always take like to live with ዛት አይሆንም እዚህ ጋር ፈጽሞ ማለት ነው። ኮማ ስላለ ሁ ነው። this is my mother ብላንክ I always like to live with ኦኬ ቴክ ኢዛት ሁ ሁም ኦር ሁዝ ከሶስቱ ነው የምናማርጠው። ሁ ላይሆን ይችላል። እዚህ ጋር እንየው እስኪ። ለምሳሌ this is my mother who I always like to live with ሁ ለሰብጀክት ነው፣ ሰብጀክት ነው። እዚህ ጋር ግን ሰብጀክት ሳይሆን ኦብጀክት ፕሮናውን ነው የሚፈልገው። ሰው በዚህ ጥያቄ የሁንና የሁምን ኮንፊውዥን እንፈታለን። የሁንና ሁምን ሁ አሴ ሳብጀክት ነው እንላለን፣ ሁም ደግሞ እንደ ኦብጀክት ነው እንላለን። እንዴት ነው ግን እንደ ሳብጀክትና እንደ ኦብጀክት ነው እንጠቀመው ስንል እንደ ሳብጀክት ነው ማለት ባይዘ ወይ ዘ ዋን ዱይንግ ዘ አክሽን ማለት ነው። አክሽኑን የሚያደርገው የሚተገብረው ማለት ነው። ሁም ማለት ደግሞ ዘ ዋን ሪሲቪንግ ዘ አክሽን አክሽንን የሚቀበል ማለት ነው። ሰው በዚህ መሰረት this is my mother I always like to live with ይላል። ፕሪፖዚሽን ካለ ባይዘው ሁም ነው፣ ሁም ነው። ሲቀጥል ሪሲቪንግ አክሽን ነው ወይስ ዱይንግ አክሽን ነው? እዚህ ጋር ማይ ማዘር ሰብጀክት እኮ ማን ነው? አይ እኔ ነኝ። አይ ኦልዌይስ ላይክ ቱ ሊቭ ዊዝ የሚለው እኔ ነኝ። ስለዚህ ማይ ማዘር የሚለው ሪሲቪንግ አክሽን ነው። እኔ ከእሷ ጋር መኖርን እየተናገርኩ ነው። ስለዚህ ሁም ነው የሚሆነው። ለምሳሌ በሌላ ሰንተንስ እንየው። ሁ ኮልድ ዩ እና ሁም ዱ ዩ ኮል በጣም ኮመን የሆኑ ናቸው። ሁ ኮልድ ዩ ምን ማለት ነው? ሁ ኮልድ ዩ ኮልድ ስልክ መደወል። ሁ ኮልድ ዩ ከተባለ ማን የደወለልህ ነው። ሁ ኮልድ ዩ ከተባለ ማን የደወለልህ ነው። ሂ ኮልድ ሚ ሺ ኮልድ ሚ ምናምን። ሁም ዱ ዩ ኮል ለማን ነው የደወልከው? ለማን ነው የደወልሽው ማለት ነው። አሁን እዚህ ጋር ሁም ዱ ዩ ኮል ስንል ሪሲቪንግ አን አክሽን ነው። ሁ ኮል ዱ ዩ ስንል ደግሞ ዱይንግ አን አክሽን ነው። በጥቅሉ this is my mother የሚለው አክሽን ሪሲቭ የሚያደርግ ነው። ሰብጀክቱ አይ ስለሆነ ማለት ነው። ሲቀጥል ፕሪፖዚሽን ዊዝ አለች። በዚህ አይነት ውስጥ ሁን አንጠቅም። የሚሆነው መልሱ ሲ ሁም ነው። መልሱ ሲ ሁም ነው የሚሆነው። የሁና የሁም ልዩነት ብዙ ጥያቄዎች ፕራክቲስ በማድረግ ማወቅ ይቻላል። ምንድነው? በዋነኝነት ግን ዱይንግ አክሽን አስ ሰብጀክት፣ ሪሲቪንግ አክሽን ደግሞ አስ አን ኦብጀክት ስለሚሆን በዛ መልኩ መለየት ይቻላል። ሲቀጥል ፕሪፖዚሽን ሲሆን ሁምን እንጠቀማለን ማለት ነው። ሰው ለዛሬ እዚህ ይበቃናለኝ ለአሁን ፓርት። ቀጣይ ፓርት እንቀጥላለን ማለት ነው። እስከዛ እዚህ ኮሜንት፣ ሼር፣ ሰብስክራይብ ያድርግን እንቆይ። ሰላማችሁ ይብዛ። ደህና ሁኑ።